አንዳንድ ባሎች ንብረታቸውን ከሚስታቸው ይደብቃሉ፣ ያሸሻሉ። መርሐባ ወዶቼ ኢሉ ነኝ። ንብረት መሸሹ ወይም በሌላ ስም ማድረግ የራሳቸው ምክንያት ሊኖራቸው ይችላል። ግን ይህ ድርጊት በትዳር ውስጥ መተማመንን ሊያዳክም ይችላል። ትዳር ማለት አንድ ቤት መኖር ብቻ አይደለም። ሐቀኝነት፣ ግልጽነትና መተማመንን የሚገነባበት ግንኙነት ነው። ሚስትህ የህይወትህ አጋርህ እንጂ ተቀናቃኝህ አይደለችም። እንዲሁም ባልም ለሚስቱ የህይወት አጋር እንጂ ተቀናቃኝ አይደለም። አላህ ሚስትህን አደራ አድርጎ ሰጥቷል። በዚህ አደራ ውስጥ ፍቅር፣ ፍትህና ሐቀኝነትን መተማመን ይገኛሉ። አደራን መጠበቅ በፍትህ መኖር ትልቅ ነገር ነው። የገንዘብ የንብረት ጉዳዮችን በመደበቅ ፋንታ በመወያየት መፍታት የተሻለ ነው። ጠንካራ ትዳር የሚጀመረው በተሞላ የባንክ ሂሳብ ሳይሆን በተሞላ መተማመን ነው። የራስህን ንብረት ከሚስትህ መደበቅህ ምናልባት ዛሬ ቀላል ይመስልህ ይሆናል፣ ግን ነገ በመተማመን ላይ ቁስል ሊተው ይችላል። የሀብት መጠንህ የሚለካው በምን ያህል ንብረት እንዳከማቻህ አይደለም፣ ሚስትህ በአንተ ላይ ምን ያህል እምነት እንዳላት ነው። ከሚስት ጋር ተነጋገሩ፣ ተማከሩ፣ እርስ በርስ መተማመን። ምክንያቱም ጠንካራ ትዳር በሚስጥር ሳይሆን በግልጽነት ይገነባል። አላህ ቤታችሁን በፍቅር በሰላምና በበረካ ይሙላላችሁ። ቴንክ ዩ ፎር ዋቺንግ ባይ። ሁሉም እናቶች ከልጆቻቸው መስማት የሚፈልጉትን ድምጽ ነው ማሰማችሁ። ሀኒዬ ዛሬ የሂፍዝ ውድድር አለበትና አላህ ይቅናህ በሉት። ላሳያችሁ ቀስ ብዬ ተደብቄ ነው የምቀርጸው። ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون لا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب عظيم بما كانوا يكسبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن መሶባችሁን በየስንት ጊዜ ነው የምታጸዱት? መርሐባ ወዶቼ ኢሉ ነኝ። መሶቤን ለማጽዳት የምጠቀመው ለብ ያለ ውሃ ውስጥ የእቃ ሳሙና፣ ቤኪንግ ሶዳና አቼቶ ስለሌለኝ አፕል ሳይደር ቪንገር አደረግኩበት። እናንተ አቼቶ ማድረግ ትችላላችሁ። ንጹህ ፎጣ ወይም ጨርቅ የቀላቀልኩት ውህድ ውስጥ ነክረዋለሁ። በደንብ አርጌ ጨርቁን ጭምቅ አደርገውና ወለውለዋለሁ። በደንብ አርጌ ላዩንም ታቹንም እየደጋገምኩ ወለውለዋለሁ። እዚህ ጋር በደንብ መጠንቀቅ ያለባችሁ ነገር ጨርቁን በደንብ መጭመቃችሁን እርግጠኛ ሁኑ። አለበለዚያ መሶብ በባህሪው እርጥበት ከያዘ የመሻገት ባህሪ ያለው። መሶብ አይታጠብም ወይ ካላችሁኝ፣ መሶብ ሲታጠብ እድሜው ያጥራል፣ ሰበዙም ደግሞ ይነጫጫል እና ለመድረቅም ቀናት ስለሚፈልግ በመሃል ሸጋታ የመያዝ ባህሪው ከፍተኛ ነው እና እንደኔ ከለርፉል መሶብ ካላችሁ ደግሞ ከለሩ ይለቅባችኋል እና መሶብ ስታጸዱ በፍጹም በረኪና እንዳትጠቀሙ። በቃ እድሜው ነው የሚያጥረው፣ ከለሩ ይለቃል፣ ሰበዙ ይነጫጫል እና እነዚህ አደገኛ ብሊቺንጎች ምናምን እንዳትጠቀሙ። መልሼ በደረቅ ፎጣ በደንብ አድርጌ ወለውለዋለሁ። ቆሻሻው ላይታያችሁ ይችላል። ፎጣው ላይ ውሃውን አስገባላችኋለሁ። ምን ያህል እንደሚቆሽሽ አልገባችሁም። በመቀጠል ቤኪንግ ሶዳ ነሰንስበታለሁ። ነስንሼ ለ1 ሰዓት አቆየዋለሁ። መሶብ የሚቆሽሽ የማይመስላችሁ ይሄንን ውሃ ተመልከቱት። እንግዲህ ከመሶብ ላይ ነው ይሄ ቆሻሻ የወጣው። መሶብ የማይቆሽሽ ይመስለናል ብዙዎቻችን እንጀራ ስለሚቀመጥበት። ቤኪንግ ሶዳ ለምን ይጠቅማል? ለምን ነሰንሽ ካላችሁ ደግሞ ሽታ ካለው እና ስርስሩ የተሰገሰገ ቆሻሻ ካለ በደንብ ያወጣልናል። የእንጀራ ላስቲክ ጠንከር ያለና ኳሊቲ ከፈለጋችሁ በብዛት ከመርካቶ ገዝታችሁ እየቆራረጣችሁ መጠቀም ትችላላችሁ። መሶብ አንጋዱ ሲከድን ወይም ደግሞ ላስቲኩ እየታየ የሚከድን ሰው እኔ ቤት በቃ ጦርነት ነው የሚፈጠረው። በጣም ነው የምበሽቀው። ከዛ ዳንቴሊን ጣል አረኩበት። እንደዚህ ማጽዳት እንችላለን ለማለት ነው። አካውንቴ ተመቷል። ኮፒ ሊንክ፣ ፎሎ፣ ላይክ እና ሪፖስት አድርጉልኝ። ቴንክ ዩ ፎር ዋቺንግ ባይ